አለን እህቴ፣ እንዴት ነሽ? እግዚአብሔር ይመስገን። ደህና ናችሁ? ደህና ነን ይመስገን ፈጣሪ። ዘሪሁን እኔ በጣም አውቀዋለሁ። መጀመሪያ ቲክቶክ ላይ ካናዳ ልካለው ብለው አናገር በስልክ ማለት ነው። ከዛ በተደጋጋሚ ስልክ ደውሎልኝ ኦፊሳቸው ድረስ ሄጄ 5250 ድርሃም ካስከፈሉኝ በኋላ ከዛ እነሱም በእኔ የተነሳ ልክ እኔ ቤቴን ከተመለስኩ በኋላ ባለቤቴን ስነግረው ይሄን ነገር ከንሲሲ ላይ ወዲያውኑ ባንክ ደውዬ ከባንክ እኔ በቪዛ ስለከፈልኩኝ ላስቆም ስል ኦልሬዲ ወደ ካምፓኒው አካውንት ገብቷል ሲሉኝ እነሱን ደውዬ ገንዘቤን አስመልሱልኝ ስላቸው ያው እነሱም ብቻውን አይደለም ባይዘዌ ዘሪሁን አለችው ገርል ፍሬንድ አብረው ነው የሚሰሩት። አመነስቲ የምትባላለች አብረው ነበር ፕሮሰሱን የሚሰሩት፣ ሁለት ናቸው። እና ከዛም በኋላ እዛ ልክ ገንዘቡን አስመልሱልኝ እያልኩኝ ሲቀጥሩኝ ሲሄድ ከዛ በመጨረሻ በእኔ የተነሳ ይሁን በራሳቸው ኬዝ ይሁን ከኤምባሲ ሪፖርት ተደርጎባቸው ይሁን ሁለቱን ከዛ ስራ አሰናብታቸዋል በዛን ወቅት። ከዛም በኋላ ግን ብርሽን ይሄ ፌክ ነው ብርሽን አሁን ካናዳ ብሎ የሚያስተዋውቀው እሱ እንልካለን ተቀጥሬያለሁ እያለ የሚያስተዋውቀው ውሸቱን ግን ለእኔ ግን ፌክ ነው ገንዘብሽን እናስመልስ ብሎ ፖሊስ ጣቢያ ድረስ አብሮኝ እየሄደ ሰዎቹ ጋር ተመልሰን ስንሄድ በሳምንቱ ኦፊሱ ተዘግቶ ሁሉ ነገር እኔ ከፖሊስ ጣቢያ ከፍቻለሁ። ኦልሬዲ ሁሉን ነገር ሪፖርት አድርጌያለሁ እና አስጠንቅቄው ማንንም ሰው እንደዚህ እንዳትበሉ ስል ኖ እኛ ማንንም ካሁን በኋላ አንሰራም። እነሱ ከእንደገና ይጀምራሉ። ቲክቶክ ላይ አያቸዋለሁ፣ ሚዩት ያደርጉኛል፣ ይዘጋሉ። ገብቼ ውሸታቸውን ነው ላለው እና ይሄንንም የቪዚት ቪዛውን ሲጀምር ተናግሬዋለሁኝ። ስራ ማታስገባ ከሆነ የድሃ ገንዘብ እንዳትበላ ብዬ የሆነች ልጅንም የኔን ዶክሜንት እንዳለ ገርል ፍሬንዱ እየላከች ለሀውስ ሜዶች እየላከች እች ልጅ ሄዳለች እያለች የኔን ዶክሜንት ትልክላቸዋለች። እነሱ በጎን ለኔ ይደውሉልኛል። ቁጥሬ ስላለ ፋይሉ ላይ ሄደሻል፣ እረ ስለዚህ ጉዳይ ልናጣራ ነው። ልጅቷ እንደውም አለች፣ እንደውም ብታስገቧት ደስ ይለኛል እና እኔ አለሁኝ ይሄ የተሳሳተ መረጃ ነው ብራችሁን እንዳትበሉ ብዬ ለሁሉም እንትን ብያለሁ። ያው ዘሪሁን በትክክል በብዙ ነገር ያሳምናችኋል። እውነቴን ነው። በጣም ባፉ ያሳምናል። በጣም ብዙ ሰው ነው ፊት ለፊቴ እኔ በጣም ብዙ መረጃ ለመውሰድ ብዙ ጊዜ ያገኘው ነበር አውቄ እና በጣም ብዙ ሰው ገንዘብ ገባለታል ገባልኝ ይለኛል። በጣም ብዙ እኔ ብቻ ሳልሆን የእህቴ ልጅ አብራኝ እየሄደች ብዙ ያችናት ደግሞ እየገፋፋችሁ ውሰድ የሰው ገንዘብ እያለች የምትገፋፋዋለች። አመነስቲ የምትባል የብዙ ሰው ገንዘብ ነው የበሉት። የብዙ ሰው ገና ነገ ከነገ ወዲያ ሲወጣ ገና አሁን አስገቢኝ ብሎሽ የሚመጣ ብዙ ሰው አለ ሀቢባ። እና የኔንም ዶክሜንት ከፈለግሽ እኔ ብዙ ይሄን ነገር ወደኋላ መመለስ አልፈልግም። በጣም ያዘንኩባቸው የራሴ ሰዎች ስለበሉኝ ያዘንኩባቸው ናቸው። የራሴን ዶክሜንት ከፈለግሽ በጠቅላላ ከፖሊስ ሪፖርት ያደረኩት በመሀል እኔ ወድቄ እግሬን ተሰብሬ አቁመውብኝ ነው። ከዛ ከፖሊስ ጣቢያ ስለመመላለስ ስላቃተኝ ማለት ነው። ግን አሁን ከእንደገና ጀምረዋለሁኝ፣ አልተዋቸውም። ግን በቃ የሚሰራው እኔ ኦልሬዲ ሰውየውን አውቀዋለሁ። ሎካሉን አግኝቼ በስልክ ተነጋግሬ ሁሉ ዶክሜንት አለኝ። በሎካል ስም ነው የሚሰራው። ሰውየው ከፍልሻለሁ በስሜ ሌሰን ወጥቶ ነው። ይህን ነገር ሁሉ አያውቅም እንዲህ እንደሚሰራ ሎካሉ። እና እራሳቸው የእኛ ሰዎች ናቸው ብዙ የሚያስበሉት። እሱ ብቻ አይደለም፣ ብዙ ናቸው ውስጥ ያሉት ብዙ ሀበሾች በየጊዜው ይቀያየራሉ፣ ይገባሉ። በየጊዜው አዳዲስ ሀበሻ ይገባሉ። በቪዚት ቪዛ ነው የሚገቡት። ራሱ በቪዚት ቪዛ ይገባሉ፣ ይቀጠራሉ። እዛ ብዙ ሀበሾች ናቸው ያሉት። እና እኔ እችን ቀን ነበር የምጠብቀው።
እሱ እዚህ ቦታ ላይ እንዲደርስ ለመሲ ሁሉ አናግሪያት ነበረ። በመሀል ሄጄ እኔ ስለወደኩኝ ነው መሲን ሄጄ አናግሪያት የሆነ ነገር ምነግርሽ አለ ብያት የዛሬ 3 ወር ገደማ አንቺ ጋር እንድታደርሰኝ ማለት ነው ሀቢባ እና የሆነ እርዳታ ነበር ወስጄ አድርሼላት በደንብ ነገሮቹን አልነገርኳትም፣ ግን እፈልግሻለሁ ካናዳ እንልካለን ብለው ሰዎች መሲ ሀበሻ ሳትሆን መሲ ብሪጅስቶን ሻርጃ ነው የምትኖረው። ብሪጅስቶን እና አናግሬያት ነበር እና ይሄ ነው በቃ ምልሽ እንግዲህ እነሱ እኔ አሁን እንደዚህ በእውነት ዱባይ ላይ እንደዚህ አይነት ማጭበርበር ያለ አይመስለኝም። እውነት ነው በጣም በቃ ሰርፕራይዝ ነው የሆንኩት። ሄጄ ስከፍል እውነት ነው መሰለኝ። ማንኛውም ሀበሻ እንደዚህ እንደሚጭበረበር አውቃለሁ። እኔ አሁን ሄጄ ስከፍል ማንም እንዲህ ያጭበረብረኛል በፍጹም እንደዚህ አይነት ማጭበርበር አለ ብዬ ማላስበው ነው የሆነብኝ በቃ እና ሱፍ ለብሰው ሳምሶናይት ይዘው የሚያምር ቢሮ ተከራይተው የገዛ ዜጋቸውን ደም የሚመጡ በጣም በስማ እኔ በጣም ነው የደነገጥኩት። በቃ ሰኒዬ ልጠይቃት ውዴ መስያ እንዴ ሰኒዬ ደረሰሽ ዶክመንቶቹ? ሀብያው ደርሶኛል እንትኑ ማለት ነው። አሁን ልኬልሻለሁ፣ ግን ስለ ሎካል ያለችውን ደግሞ ኢንፎርሜሽን ልንገርሽ። ሎካል ምን እንደሚያደርጉ ታውቂያለሽ? ቪዛ ይወጣልሻል። ምን ተብለሽ ሀውስሜት ቪዛ ብለው በራሳቸው ያወጡልሻል። ገባሽ? ከዛ ልክ ሀውስሜዱ ቪዛ በእሱ ስር ከሆንሽ እሱም የትም ሀገር ይዤሽ መሄድ እችላለሁ ብሎ በሚል ፌክም ይሰሯቸዋል። የፈለገው ይሁን ኢቭን ሀውስሜድ ብትሆን ራሱ እሷን ይዞ መንቀሳቀስ የሚችለው ስፔሻል ኒድ ፋሚሊ ካለው ያንን ሰው ሰፖርት የሚያደርግ ከሆነ ማለት ፐርሰናል ኬር የምትሰጭ ከሆነ ለዛ ሰው በዛን አማካኝነት ይወስድሻል። ወይም ደግሞ ፐርሰናል አሲስታንስ ከሆነ የአንቺ ወረቀት ቪዛሽ ላይ ሜንሽን የሚደረገው ቪዛ ሲያሰሩልሽ ፐርሰናል አሲስታንስ ከሆንሽ ነው እንጂ እንደዚሁ ዝም ብለው ቪዛ ስለሰራልሽ ብቻ በሀውስ ሜድ ራሱ በሎካሎች አትሄጂም። እና እንደዚህ እያደረጉ የሚያብራሩላቸው በአጠቃላይ በሙሉ ፌክ ነው። በጣም ትንሽ የምትባለውን ሀገር ነግሬሻለሁ ባለፈው፣ ክሮሺያ የምትባል ሀገር የኛ ሀበሻ ልጅ ሄደች እና እሷ በሄደችበት ወይ ልጆች መሄድ ፈልገው ስጠይቃት ምንድን ነው የተባለው? እሷ ባሏ ኔፓል ስለሆነ ህጋዊ ባሏ በሱ ምክንያት ነው እንጂ የሄደችው እሷ ብቻዋን አፕላይ ብታረግ በዛ ወይ መሄድ አትችልም። እና ብቻ በጣም ነው የሚያሳዝኑት። እንዳለ የሚባለው ነገር በአጠቃላይ ፌክ ነው። እኔ እርግጠኛ ሆኜ የምነግርሽ ማለት ነው። እሺ ሀውዬ እናታችሁ ሆኜ አዳምጣለሁ። እሺ ሰኒ ተባረኪ። ተስፍዬ ፎርዋርድ አድርጌ ልካለሁ ዋትሳፕ ላይ እያየከው ነው ይላኩልህን። አዎ ያ ይቅርታ ሀቢባ እና አንደኛ ነገር የምጠይቁት እሱም ብቻ ሳይሆን አብራው ያለችው ሴትም መቅረብ አለባት። ፎቶ አለሽ? ፎቶ አለኝ ፎቶዋ ዶክሜንት በጠቅላላ የጀመሩት ትምጣ። ቆይ ካልመጣች ፎቶዋን ትልኪልኛለሽ። እኔ ቪዲዮ ሰራለሁ ህዝቡን ማዳን ስላለብኝ ኃላፊነት ስላለብኝ። ለምን እሱ ብቻውን አይደለም። እኔ እንደውም በጣም አንዳንድ ጊዜ ሳስበው እሷ ናት ፑሽ የምታደርገው በብዙ ነገር። እውነቴን ነው የምልሽ። እና ብዙ ነገር ተቀበል በቃ ገንዘቡን ምናምን ስትለው ሁሉ ሰምቻለሁ። እና እሱ ብቻውን አይደለም። እና ያው እንዳለ እሷ ያለችው ኦፊሱ ኤጀንት ነው፣ ፖላንዳዊ ነው ተቀጥሮ የሚሰራው። እሱም የሰው ገንዘብ ከበላ በኋላ አገሩን ለቀው ሄደዋል። ባይገርምሽ ኦፊሱ ተዘግቶ አገሩን ለቀው ከሀገር ወጥተዋል። እኔ እዛ ዘበኛው ነው። እናመሰግናለን። ሰዓትሽ አልቋል። አንዴ ቅልቦች ደረሰችሁ ካየ ስሙን አንብበውና የእናትህ ስም ንገረን። ከደረሰኝ ላይ ካለው ስም ጋር ማስተያየት እንፈልጋለን። ሚዩት ነክ ወንድሜ። በላይነሽ ጉዴቦ። በላይነሽ ጉዴቦ። ኦኬ። በምን ኮንፈርም እናደርግ? ምናልባት
የእናቱን ስም የውሸት ሊነግረን ስለሚችል የእናቱ መታወቂያ ያስፈልጋል። የእናትህ መታወቂያ ያውቃሉ እዚህም ያሉ በያውቃሉ እኮ አይሆንም። ግዴታ ዶክመንት ማየት አለብን። በምን ላሳያችሁ? የእናት ስም ደግሞ አይጻፍም። ፓስፖርት ላይ መታወቂያ የአንተ መታወቂያ እና የእናቱ መታወቂያ ላይ ግን የእሱ እናት መሆኗን በምናውቃለን። የአባት ስም ቢሆን ከፓስፖርቱም ላይ ከመታወቂያውም ላይ ማሳየት ይቻላል። ፓስፖርት ላይ የእናት ስም ይጻፋል እንዴ? ፓስፖርት ላይ አይጻፍም እኮ አይደል? መታወቂያ ላይ አለ። የቀበሌ መታወቂያ ላይ አለ። የእሱ የቀበሌ መታወቂያ ላይ የእናት ስም አለ። የቀበሌ መታወቂያ ምን ያደርግልኛል? እዚህ ማመጣው እሱ ኢማራት ነው ያለው። አይ በምንም እኮ ለማንም አይደለም። እውነት ለራስ ነው። የሌላ ሰው እናት ሳይንስ የለም ነው ወንድሜ፣ እንደዚህ ብሎ ሳይንስ የለም። እውነት